የአሜሪካና የኢራን ከፍተኛ አመራሮች ዛሬ በኦማን ተገናኝተው እንደሚወያዩ ይጠበቃል። የአሜሪካ ከፍተኛ የጦር መርከብ ወደ መካከለኛው ምስራቅ መቃረቡን ተከትሎ በአገራቱ መካከል ወታደራዊ ግጭት ይነሳል የሚለው ውጥረት አሁንም እንዳለ ነው። የሁለቱ ሀገራት ከፍተኛ መሪዎች ተገናኝተው በምን ጉዳዮች ዙሪያ እንደሚወያዩ ግልጽ አለመሆኑ ጥርጣሬን አጭሮም ነበር። የቀጠናቸው ሀገራት ውጥረቱን ለማርገብ እየሞከሩ ሲሆን ኢራንና አሜሪካ እያራመዱ ያሉት አቋም ሰፊ ልዩነት ያለው መሆኑ ስጋቱን አባብሶታል። የዛሬው ውይይት ስኬታማ ከሆነ ሀገራቱ መደራደር የሚችሉባቸው ነጥቦች ላይ ይስማማሉ ተብሎም ነው የሚጠበቀው። ኢራን የኒውክሌር ፕሮግራሟን እንድታቋርጥ የምትፈልገው አሜሪካ አገሪቱ ያከማቸችውን ዩራኒየም እንድታስወግድም ጠይቃለች። የኢራን ባሊስቲክ ሚሳይልና ለቀጠናው ታጣቂዎች የምታደርገው ድጋፍ የውይይቱ አካል እንዲሆንም አሜሪካ ትፈልጋለች። ኢራን የኃይል እርምጃ ከተወሰደ አጸፋውን እንደምትመልስም ነው ያስጠነቀቀችው። በመካከለኛው ምስራቅና እስራኤል የሚገኙ የአሜሪካ ወታደራዊ መቀመጫዎች ላይ ጥቃት ልታደርስም ትችላለች። የኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር በሚደረገው ውይይት የሚሳተፉ ልዑካንን ይመራሉ። የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ እና የትራምፕ ልጅ ባለቤት ጃሬድ ኩሽነር የአሜሪካ ልዑካንን ይመራሉ። የኢራን የውጭ ጉዳይ ሚኒስትር ወታደሮቻችን ቃታ ለመሳብ በተጠንቀቅ ቆመዋልም ብለዋል። አምና እስራኤልና ኢራን መዋጋታቸውን ተከትሎ የኢራንና የአሜሪካ ከፍተኛ ባለስልጣናት ሲወያዩ የዛሬው ለመጀመሪያ ጊዜ ነው የሚሆነው። ያለፈው ሰኔ አሜሪካ የኢራን 3 የኒውክሌር ማብለያዎች ላይ ጥቃት መፈጸሟን ተከትሎ ኢራን ዩራኒየም ማበልጸግ ማቆሟንም አስታውቃለች። የዛሬው ውይይት አሜሪካ ኢራን ላይ የቃጣችውን ጥቃት የምትቀለብስበት የመጨረሻ ዕድል ተደርጎም ተወስዷል። የኢራን መንግስት እንደ አውሮፓውያኑ አቆጣጠር በ1979 ስልጣን ከያዘ ወዲህ እንዳሁኑ ተዳክሞ እንደማያውቅ ተንታኞች ይገልጻሉ። በምጣኔ ሀብት አለመረጋጋት የተነሳው ህዝባዊ ተቃውሞ መንግስት እንዲለወጥ ወደ መጠየቅ መሻገሩን ተከትሎ የኢራን መንግስት ተቃዋሚዎች ላይ እርምጃ መውሰዱን አይዘነጋም። ኢራን የኒውክሌር ፕሮግራሟን ለሰላማዊ ዓላማ እንደምታውል ብትገልጽም አሜሪካና እስራኤል የጦር መሳሪያ ግንባታ እንደሚከናወን በመግለጽ ተቃውሞ ሲያሰሙም ቆይተዋል። ኢራን በግዛቷ ዩራኒየም የማበልጸግ መብት እንዳላትና ወደ 400 ኪሎ ግራም የሚመዝን የዩራኒየም ክምችቷን ወደ ሶስተኛ ሀገር እንደማታዛውር ተናግራለች። ቀጠናዊ የዩራኒየም ማበልጸግ ስምምነት እንዲደረግም ምክረ ሀሳብ ቀርቧል። ኢራን በጋዛ ሐማስን፣ በሊባኖስ ሄዝቦላህን እንዲሁም የኢራቅ ታጣቂዎችንም ትደግፋለች። ይህንንም አሜሪካና እስራኤል ይቃወሙታል። በአሜሪካና በኢራን መንግስት ከፍተኛ ባለስልጣናት መካከል ኦማን ውስጥ የሚደረገው ንግግር ሊጀመር ሰዓታት ሲቀሩት አሜሪካ ዜጎቿ ከኢራን በአስቸኳይ ለቀው እንዲወጡ ማስጠንቀቃለች። አሜሪካ ኢራን እያካሄደች ነው ባለችው የኒውክሌርና የሚሳኤል ግንባታ መርሃ ግብር ምክንያት በኢራን ላይ ልትሰነዝር የምትችለውን ጥቃት ለማስቀረት የታለመው ድርድር ኦማን ውስጥ ዛሬ አርብ ተጀምሯል። ነገር ግን አሁን ከድርድሩ ስፍራ የወጡ መረጃዎች እንደሚያመለክቱት በሁለቱ ሀገራት ከፍተኛ ባለስልጣናት መካከል እየተደረገ ያለው የቀጥታ ንግግር አይደለም። የአሜሪካ ፕሬዝዳንት የመካከለኛው ምስራቅ ልዩ ተወካይ በስቲቭ ዊትኮፍ እና በኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ የሚደረገው ንግግር በኦማን ዲፕሎማቶች አማካኝነት የሚካሄድ እንደሆነ ተገልጿል። አሜሪካ በዚህ ድርድር ኢራን የኒውክሌር እና የሚሳኤል ግንባታዎቿን ለማስቆም እንድትስማማ የምትፈልግ ሲሆን ኢራን ግን በኒውክሌር መርሃ ግብሯ ላይ ለመነጋገር ፈቃደኛ መሆኗን ገልጻ የሚሳኤል ግንባታዋ ግን ለድርድር የሚቀርብ እንዳልሆነ ማሳውቃለች። የኢራኑ የውጭ ጉዳይ ሚኒስተር ከድርድሩ በፊት በሰጡት ቃል አገራቸው ከአሜሪካ በኩል የሚቀርቡ ከልክ ያለፉ ጥያቄዎችን አትቀበልም ሲሉ አስጠንቅቀዋል። በስቲቭ ዊትኮፍ የሚመሩት የአሜሪካ ተደራዳሪዎች ወደ ኦማን በገቡበት ጊዜ የአገራቸው ወታደራዊ ኃይል ከኢራን ድንበሮች አቅራቢያ ከሳምንት በፊት ተሰማርቶም ይገኛል።